አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ክርስቲያን በመግባት የኦሪትን ሕግ ፈጸመ። ልሳነ ዕረፍተ ሐዋርያው ጳውሎስ። ጌታ ክርስቶስ በሥጋው ግዝረትን ተቀበለ፣ ለአባቶች የተሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ሆነው ቢሆን ኑሮ አይሁድ ታላቅ ምክንያት የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን፣ የፋሲካውንም ቂጣ በላ። በእርሱም ፈንታ ሥጋውና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜ ሕፃኑን ሊገስሩት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍ እንደ ሕጉ ልጄን እንዲገርዘውና ስሙንም እንድንሰይመው ብልህ የሆነ ገራዥ ሰው አምጣልኝ አላቸው። ዮሴፍም ሄዶ የሚገርዝ ባለሙያ መጣ። ያ ባለሙያም ሕፃኑን ጌታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንዲገርዘው ሕፃኑን በጥንቃቄ ይዞታ አላቸው። ሕፃን ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህ? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሊወጉኝ ያን ጊዜ ውሃና ደም ይፈሳል። ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናል። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም መላጮቹ በእጁ ላይ ቀልጠው እንደ ውሃ ሆኖ የከበረች ድንግል እመቤታችንን ማርያምን ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ደግሞ መልሶ እንዲህ አለው፣ እኔ ነኝ ትገርዘኛለህን? ወይስ ተውካ? ወይም የአባቶች አባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝብ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተው ልኗ መንፈስ ቅዱስ አለና አለው። በዚያንም ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባቱ ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ይህችን ግዝረት ዛሬ ለእኔ ይሰጠኛል። ያን ጊዜም ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደመውጣቱ ጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። አዳምንና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙ ሆነ ጥቂት ሊሆን አይችልም። ከሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያ ባለሙያም ገራዥ ይህን ታምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ከጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋራ ማየው ከሆነ መንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። በዚችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋት እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውሃ እንደሚደመሰስ አምላካዊ ምስጢርን የሚያይ ሆነ። ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚህም በኋላ ሚስት እንዲያገባ ጌታ አዘዘው። ሥጋ የለበሰ ሁሉ እንደሚደመሰስ ከሱ ዘር በቀር የሚተርፍ እንደሌለ ነገረው። የአቡዚር ልጅ የሆነች ሃይከል የምትባል ሴት አገባ።
ወደ እርሷም 3 ጊዜ ገባ። ሴም ካምን ያፌትን ወለዳቸው። ከዚህም በኋላ እግዚአብሔር ኖኅን እንዲህ አለው፣ ከዚህ ከደብር ቅዱስ እንጨቶችን ቁረጥ፣ 4 ማዕዘንም አድርገህ ለአንተ መርከብ ስራ። ውጭዋንና ውስጧን የደሮ ማርና ሙጫ ልቅልቃት አለው። አቁልቋዩን 300 ወርዷን 50 ቁመቷን 30 ክንድ አድርገህ ስራት አለው። ለዚያች መርከብ መስኮት አወጣላት። 1 ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ ጎን ደጃፍ አውጣላት። የአዳራሽነቷ እርከንን ስራላት። 3 ክፍል አድርገህ ስራት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛው ክፍል ለአዕዋፍትና ለተንቀሳቃሾች ሁሉ ይሁን። ሶስተኛውም ክፍል ለአንተና ለልጆች ከሚስቶቻቸው ጋር ይሁን። ሁለተኛም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆንልሃል። ከዚህም በኋላ ኖኅ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደወልበትን ስራ። በመጀመሪያ ለስራ እንዲሰበሰቡ፣ ሁለተኛም ለመብል ሲሆን፣ ሶስተኛ ለእረፍት ነው። ከጥፋት ውሃ ስለመዳን መርከብን ሲሰራ የቃየል ልጆች ኖኅን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዷል። ውሃዎች ወደ ተራሮች ራስ ይወጣሉ እንዴት ይለናል? ከዚህ በኋላ ኖኅ የአባታችን አዳምን ስጋ ወሰደ። ሴም ወርቁን፣ ከአም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከቡ አስገቡት። ኖኅም ወደ መርከቡ ገባ። ሚስቱ፣ ልጆቹና የልጆቹ ሚስቶች ከጥፋት ውሃ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍት ተባዕትና አንስት 7 ንጹሐን ካልሆኑ እንስሳት 2 ሴትና ወንድ አስገባ። በዚያች ቀን ምንጮች ሁሉ ተነደሉ፣ የሰማይም መስኮት ተከፈተ። በምድር ላይ 40 ቀን 40 ሌሊት ዝናብ ሆነ። ውሃውም መልቶ መርከቢቱን አንሳፈፋት፣ ምድርም ለቀቀች። ውሃውም በምድር ላይ እጅግ በዛ። ከሰማይ በታች ያሉትን ረጃጅም ተራራዎች ሸፈነ። ውሃውም በላያቸው 15 ክንድ ያህል ከፍ ከፍ አለ። ስጋ የለበሰው ሁሉ ከአዕዋፍ ከእንስሳ ከምድር አራዊት ሁሉ በምድር የሚኖርና ሰውም ሁሉ ሞተ። ውሃውም በምድር ላይ መልቶ 50 ቀን አየለ። እግዚአብሔርም ኖኅን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ፣ ነፋስንም በምድር ላይ አመጣ። ውሃውም ጎደለ፣ የቀላይ ምንጮች ተደፈኑ፣ የሰማይም መስኮት ተዘጋ፣ ከሰማይም የሚወርደውም ዝናብ ቆመ። ውሃውም እያለቀ ከምድር ይሸሽ ጀመረ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር በ12ኛው ቀን በ17ኛው ሰርቀ ሌሊት በአራራት ተራራ ላይ ያረፈች። ውሃው እስከ 10ኛው ወር ድረስ እየጎደለ ይሄድ ነበረ። 11 ወርም በሆነ ጊዜ ከወሩ በመጀመሪያው ቀን የተራሮች ራሶቻቸው ታዩ። ከ40 ቀንም በኋላ ኖኅ የሰራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስካለቀ ድረስ አልተመለሰም። ከእርሱ ቀጥሎ ውሃው ከምድር ላይ ጎድሎ እንደሆነ ታይ ዘንድ ርግብን ላካት። ርግቧም የምትሳፈርበት ቦታ አላገኘችም። ወደ እርሱ ወደ መርከቡም ተመለሰች። ውሃው በምድር ሁሉ ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ቆይቶ ዳግመኛ ምድርን ታይ ዘንድ ርግብን ላካት። ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፏም የዘይት ቅጠል ይዛ ነበር። ኖኅም ውሃው በምድር ላይ እንደጎደለ አወቀ። 7 ቀንም ቆይቶ ዳግመኛ ርግብን ላካት፣ ደግሞ ወደ እርሱ አልተመለሰችም። የኖኅም ዕድሜ 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃው ከምድር ላይ ተቋረጠ። ኖኅም የሰራውን የመርከብ ድፍነት ገለጠ። ጨረቃ ሰርቅ አደረገችበት። በ12ኛው ቀን በ2ኛው ወር ምድር ደረቀች። እግዚአብሔርም ኖኅን
አንተ ሚስትህም ልጆችህም የልጆችህ ሚስቶችም ካንተ ጋር ያለ ሁሉም ከመርከብ ውጡ አለው። ኖህም ወጣ፣ ሚስቱ ልጆቹም የልጆቹም ሚስቶች ከእርሱ ጋር፣ እንስሳቱም ሁሉ ወጡ። ኖህም ለእግዚአብሔር መሠዊያን ሰራ፣ ከእንስሳት ከአዕዋፍት ንጹሕ ከሆነው ሁሉ በመሠዊያው ላይ መስዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋ ተናገርኩ። በሰዎች ልቦና ክፋት ከሕፃናታቸው ጀምሮ ሁልጊዜ ጸንቶ ኖሯልና ከዚህ በፊት እንዳደረግኩት ሥጋ የለበሰውን በሕይወት ያለውን ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር፣ መከር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጥም። እግዚአብሔር ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙላት፣ ግዟት፣ ከእናንተ ጋር ኪዳኔን አጸናለሁ። እንግዲህ እንዲህ ሥጋ የለበሰው ሁሉ በጥፋት ውሃ አይሞትም። በእናንተና በእኔ መካከል በምድርም መካከል ለመሐላዬ ምልክት አድርጌ ቀስቴን በደመና ውስጥ አኖራለሁ። ከጥፋትም ውሃ በኋላ ኖኅ ምድርን ይቆፍራት ያርሳት ጀመረ። የወይን ተክልን ተከለ። ወይን ጠጥቶም ሰክሮ በድንኳኑ ውስጥ ተራቆተ። የከነዓን አባት ካምም የአባታቸውን እርቃን አይቶ ሳቀ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ያፌትና ሴም ልብስ ወስደው ሁለቱም በትከሻቸው ላይ አደረጉ። የኋሊት ሄደው የአባታቸውን እርቃን ሸፈኑ። ፊታቸውን ወደ ኋላ አዞሩ፣ የአባታቸውን እርቃን አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖኅም እንዲህ አለ፣ ከነዓን የተረገመ ይሁን፣ ለወንድሞቹም ተገዥ አገልጋይ ይሁን። የሴም ፈጣሪ እግዚአብሔርም ይመስገን። እግዚአብሔር የያፌትን ሀገር ያስፋ፣ በሴም ቤትም ይደር፣ ከነዓንም አገልጋይ ይሁን። ኖኅም ከጥፋት ውሃ በኋላ 350 ዓመት ኖረ። የኖኅም መላ ዕድሜው 950 ሆነ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት መታሰቢያ ቀን ነው። ለፈጣሪው ቀናተኛ የሆነ የዚህም ነቢይ በንጉሱ በአካብና አስጸያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ስራቸው ሰውነቱ በየዕለቱ ትደክም ነበር። ከዚህ በኋላ መንፈሱ ተበሳጨች። አክዓብንም ከዚህ ዓመታት ከአፌ ቃል በቀር ዝናብና ጠል እንዳይወርድ በፊቱ የቆምኩ የእስራኤልና የመላእክት ፈጣሪ እግዚአብሔር ሕያው ነው አለው። የእግዚአብሔርም ቃል ወደ ቴስብያዊ ወደ ኤልያስ መጥቶ ከዚህ ቦታ ወደ ምስራቅ ሂድ፣ በዮርዳኖስ አውራጃ ባለች በኮራት ከዚያ ወንዝ ተሰወር፣ ከዚያም ወንዝ ውሃ ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቁራዎችም ጠዋት ዳቦ ማታ ስጋን ያመጡለት ነበር። ከዚያም ወንዝ ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናብም በምድር ላይ አልዘነበም። የእግዚአብሔርም ቃል ወደ ኤልያስ መጣ፣ ተነስተ የሲዶና ክፍል ወደምትሆን ወደ ሰራፕታ ሄደህ በዚያ ተቀመጠ፣ ድሃ ሴት በዚያ ትመገብ ዘንድ እነሆ አዝዣለሁ አለው። ተነስቶ ወደ ሰራፕታ ሄዶ ወደ አገር አደባባይ መግቢያ ሲደርስ በዚያ እንጨትን ስትለቅም አንዲት ድሃ ሴትን አገኘ። ኤልያስም በኋላ ቆሞ ጠርቶ ጥቂት ውሃ ከማሰሯ አምጪልኝ ልጠጣ አላት። እርሷም ልታመጣ ሄደች። ዳግመኛ ከኋላ ጠርቶ እግረ መንገድሽን በእጅሽ ቁራሽ እንጀራ አምጪልኝ አላት። ያቺ ሴት በማድጋ ካለኝ እልፍኝ ሙሉ ዱቄት በማሰሮም ካለ ከጥቂት ዘይት በቀር እህል እንደሌለኝ ፈጣሪህ እግዚአብሔር ሕያው ነው። እነሆም ጥቂት እንጨትን እለቅማለሁ፣ ሄጄም ለልጄና ለአንተ አዘጋጃለሁ፣ በልተነውም እንሞታለን አለችው። ኤልያስም እግዚአብሔርን መኚ፣ ሄደሽ እንዳልሽ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አንባሻ ጋግረሽ አምጪልኝ፣ ለልጅሽና ለአንቺ ግን ኋላ ታደርጊያለሽ አለት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናብን እስቲያዘንብ ድረስ
በማድጋሽ ያለ ዱቄትሽ በማሰሮሽም ያለ ዘይትሽ አታልቅም ማለት። ያቺ ሴት ሄዳ አዘጋጀችለት። እሷና እሱ ልጇን በሉ። ከዚህ በኋላ የባለቤቷ የዚያች ሴት ልጅ ታመመ። ነፍሱ ከስጋው እስከምትለይ በሽታው ጸናበት። ያቺም ሴት ኤልያስን ኃጢአቴን አዘክረህ ልጄ ሞት ዘንድ ወደ እኔ የመጣህ ነቢየ እግዚአብሔር እኔ ካንተ ምን አለኝ? አንተስ ከኔ ምን አለህ አለችው። ኤልያስም ያንን ልጅ ስጪኝ ብሎ ከቅፏ ላይ አንስቶ እሱ ወደሚያድርበት ሰገነት አውጥቶ በአልጋው ላይ አስተኛው። ኤልያስም ወዮልኝ አቤቱ፣ እኔ በዚች ድሃ ሴት ዘንድ አድሬያለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚችን ሴት ጩኸቷን ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርም አቤቱ ፈጣሪ የዚህ ልጅ ነፍሱ ከስጋው ጋር ትዋሃድ ብሎ ለመነው። እግዚአብሔርም ኤልያስን ልመናውን ሰማው። የዚያንም ልጅ ነፍሱ ከስጋው ጋር ተዋህዳ ዳነ። ይህም ሕፃን ነቢይ ዮናስ እንደሆነ ይነገራል። ከዚህ በኋላ እግዚአብሔር ኤልያስን በምድር ላይ ዝናብን አዘንማለሁ እና ሄደህ ለአካብ ተገለጠለት ብሎ አዘዘው። ኤልያስም ወደ አካብ ሄደ። አካብም ኤልያስን ባየው ጊዜ እስራኤልን የምትገላብጣችሁ አንተ ነህን? አለው። ኤልያስም ፈጣሪያችሁ እግዚአብሔርን ተዋጩት፣ ሄዳችሁ ጣዖታትን አመለካችሁ፣ እናንተና የአባትህ ወገኖች ናችሁ እንጂ እኔስ እስራኤልን አልገለባብጣቸውም አለው። አሁንም ወደ እስራኤል ልከህ ከኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው 450 የሚሆኑ ነቢያት ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፍ መስገጃ የተሾሙ ነቢያት ሐሰትንም ሰብስባቸው አለው። አካብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቀርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ፣ ቤል አምላክ ከሆነ እርሱን ተከተሉ፣ እስከ መቼ ድረስ በሁለቱ ሴቶቻችሁ ትጠራጠራላችሁ? አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻ ቀርቻለሁ፣ የጣዖቱ ነቢያት 450 በዛፉ መስገጃ የተሾሙ እነሆ 400 ናቸው። 2 ወይፈኖችም ይስጡኝ፣ እነሳቸውም አንዱን መርጠው አርደው በየብልቱ አወራርደው በእንጨቶች ላይ ይከምሩት፣ እሳትን ግን አያንድዱ። እኔም ሁለተኛውን ወይፈን አርዳለሁ፣ እሳትንም አላነድም። እነርሳቸው የጣዖቶቻቸውን ስም ይጥሩ፣ እኔም የፈጣሪ የእግዚአብሔርን ስም እጠራለሁ። ከእርሳቸው እሳትን ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገርክ ብለው መለሱለት። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድመው መስዋዕትን አቀረቡ፣ ግን የተቀበላቸው የለም። ኤልያስም መስዋዕቱን ባቀረበ ጊዜ ከእግዚአብሔር የታዘዘ እሳት ከሰማይ ወርዳ መስዋዕቱን፣ እንጨቱን በነጎድጓዱ ያለ ውሃውንም አቃጠለቻቸው፣ መሬቱንም ላሰችው። ኤልያስም ሕዝቡን እንዲህ አላቸው፣ ጣዖቱን የሚያገለግሉ ነቢያት ሐሰትን ያዟቸው፣ ከነርሱም የሚያመልጣችሁ አይኑር አላቸው። ሕዝቡም ነቢያት ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወንዝ ወርዶ እየወጋ ጣላቸው። ከዚህ በኋላ ዝናብ ዘነበላቸው፣ ደስ ብሏቸው ምስጉን እግዚአብሔርን አመሰገኑት። አክዓብ ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪ ነቢያቶችንም በጦር ወግቶ እንደገደላቸው ነገራት። ባልኖርባት አንተ ኤልያስ ኖርህባት፣ አንተ ባትኖርባት እኔ ኤልዛቤል ኖሬባት። ነገር ይህን ጊዜ ሰውነትን ከነሳቸው እንዳንዱ ሰውነት ባላደረጋት የያዘችውን ጥላ ለአማልክቶች እንዲህ ይጣሉኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህ ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችህን ገደሉ፣ መሠዊያዎችህንም አፈረሱ። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊገድሏት ይሻታል። እግዚአብሔርም ለጣዖታት ያልሰገዱ ለእኔ 7000 ሰዎች አስቀርቻለሁና አትፍራ፣ ያንተንም ነፍስ ማንም ሊወስዳት የሚችል የለም። ነገር ግን በስጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አክዓብም ከሞተ በኋላ
የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ሳለ እልፍኙ ተኛ። ከዚች በሽታዬ ድን እሞትም እንደሆነ ወደ አቃሮን ጣዖት ወደ ዝናቡ ካህን ሄዳችሁ ጠይቁልኝ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞቹን በዚህ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሱም ኤልያስ እንደሆነ አውቆ ይጠሩት ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሄደውም በተራራው ራስ ተቀምጠው አገኙት። አለቃውም ነቢየ እግዚአብሔር ሆይ ንጉስ ይጠራሃል፣ ፈጥነህ ውረድና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንና ወገኖችን ታቃጥላለች አለው። እሳትም ወርዳ እነርሱን 50ውን ወታደሮች አቃጠለቻቸው። ንጉሱም ዳግመኛ ከአለቃቸው ጋር 50 ሰዎችን እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉስ ይጠራሃል፣ ፈጥነህ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥለህ ካንተ ጋር ያሉትንም 50ውንም አለው። እሳትም ከሰማይ ወርዳ አቃጠለቻቸው። ከዚህ በኋላ ንጉስ 3ኛ የ50 አለቃ ላከ። እርሱ ግን ወደ ነቢዩ ኤልያስ በትህትና መጥቶ ሰገደለት። የእግዚአብሔር ነቢይ ሆይ ተገዛውልህ፣ ሰውነቴ በፊት ትክበር፣ የእነዚህም የባሮች ሰውነት ትክበር አለው። ኤልያስም ተነስቶ ወረደ፣ ከእሳቸውም ጋር ወደ ንጉስ ሄደ። ንጉሱንም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልን ከጣዖት ተጠይቅ ዘንድ የእስራኤል ፈጣሪ የለምን? ወደ አቃሮን ጣዖት ወደ ዝናቡ ካህን እንዴት ላክ? ነገሩ እንዲህ አይደለም፣ በዚያ ሞትን ትሞታለህ እንጂ ከተኛበትም መኝታ አትነሳም አለው። ወዲያውኑም ሞተ። ከዚህ በኋላ እግዚአብሔር ኤልያስን ወደ ሰማይ በሚወጣበት ጊዜ ኤልሳዕና ኤልያስ ከገላግራ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅልሎ የዮርዳኖስን ውሃ መታበት። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ሁሉ በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስ በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ሳርግ ብታየኝ ይሁንልህ፣ ባታየኝ ግን አይሆንልህም አለው። በዚያንም ጊዜ የእሳት ሰረገላና የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንደዚህ በንጹሕና በጥቅል ነፋስ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛ አላየውም። ልብሶቹንም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕም ራስ ላይ ወረደ። የኤልያስም ሀብተ መንፈስ ቅዱስ በኤልሳዕ ላይ እጥፍ ሆኖ አደረ። ኤልያስም የሰራውን ታምራት ኤልሳዕ እጥፍ አድርጎ ሰራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። ሐሳዊ መሲሕንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልት 3 ሌሊት ይቆያል። ከዚህ በኋላ ይነሳሉ፣ የሙታን ትንሣኤ ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጽ ነው። በብሉይ ዘመንም ኑሮ በበረሃ ውስጥ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ኤልያስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት አባ ወርክያኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 8ኛ ነው። ይህም አባት የክብር ባለቤት ጌታችን ኢየሱስ ክርስቶስ ካረገ በ100 ዓመት ከኢየሩሳሌም ጥፋት በኋላ በ30 ዓመት ሊቀ ጵጵስና ተሾመ። ሕዝቡንም እያስተማረ በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎችም አረማውያንን እና ከሃዲያንን እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በወንጌል ትምህርትም ልቦናቸውን ብሩህ አደረገ። መልካም ጉዞንም በመጓዝ እግዚአብሔርን አገልግሎ በሰላም በፍቅር በአንድነት አረፈ። በረከቱም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን።
በዚችም ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። የዚህም ቅዱስ የአባቱ ስም ኤስድሮስ ይባላል። እርሱም ከአንጾኪያ ሀገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችንም ወልዷል። እነርሱም ባስልዮስ፣ ጎልጎሎስ፣ ጴጥሮስ፣ ኬሪዮን፣ መክሪዮን ናቸው። ሁሉም ከፍጹማንነት የደረሱ ቅዱሳን ናቸው። በዚህ የከበረ ባስልዮስ ላይ መንፈስ ቅዱስ መልቶ በሁሉ ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔርም በእጆቹ ብዙ ድንቆች ታምራትን አደረገ። በገድሉ መጽሐፍ እንደተጻፈ ከእርሳቸውም 7ቱ እሊህ ናቸው። አንደኛው የስብጥያ ኤጲስቆጶስ የወንድሙ የጴጥሮስ ዜና ነው። እርሱ አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬም ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ምስጢር እና ገድሉን እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክም በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያንም ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡ አዩ፣ እጅግም አደነቁ። የክብር ባለቤት ጌታችንን ኢየሱስ ክርስቶስንም አመሰገኑት። በደላቸውም ይቅር ይላቸው ዘንድ ከእግሩ በታች ወድቀው ቅዱስ ጴጥሮስን ለመኑት። ሁለተኛም ተአምር ሃይማኖት ለዋጮች መናፍቃን በገፍ ስለወሰዷት ቤተክርስቲያን በሯን መክፈት እንዳልተቻላቸው ቅዱስ ባስልዮስ በጸሎቱ ዘግቷታልና ከዚህም በኋላ ሃይማኖታቸው ለቀና ምዕመናን ተከፍቶላቸው ገቡ። ሶስተኛ የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ የቂሳርያ ሊቀ ጳጳሳት ባስልዮስ ነው የሚል ቃልን ሰማ። ቅዱስ ኤፍሬም ወደ ቂሳርያ በደረሰ ጊዜ የቅዱስ ባስልዮስን ደግነቱና ትሩፋቱን አየ። እርሱም ዲቁና ደግሞ ቅስና ተሾመ። በቅዱስ ኤፍሬም ላይም ቅዱስ ባስልዮስ ጸልዮ በዮናኒ ቋንቋ እንዲናገር አደረገው። አራተኛ ተአምር ስለ ስራው ሁሉ የሚቆጥር ጠንቋይ ከቶ በአቆጣጠሩ የማይሳሳት ቅዱስ ባስልዮስም በታመመ ጊዜ የሚሞትበትን ጊዜ አውቆ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋይም ማታ ነፍስ ከስጋ ትለያለች አለው። የከበረ ባስልዮስም እስከ ጠዋት ካልሞትክ ክርስቲያን ትሆናለህን አለው። ጠንቋዩም አዎን አለ። የከበረ ባስልዮስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነውና በእድሜው ላይ 3 ቀኖች ጨመረለት። ያም ጠንቋይ አመነ፣ ከቤተሰቦቹ ሁሉ ጋር ተጠምቆ ክርስቲያን ሆነ። 5ኛ ተአምር ክርስትናውን ክዶ ክህደቱንም ጽፎ ለሰይጣን የሰጠ ባሪያ ዜና ነው። ቅዱስ ባስልዮስም በዋሻ ውስጥ ይህን ባሪያ ዘጋበት። የክህደቱም ደብዳቤ ሰይጣን እስከመለሰለት ድረስ ስለ እርሱ ወደ እግዚአብሔር ለመነ፣ ያንንም ባሪያ አዳነው። 6ኛ ተአምር ድንግል ስለሆነ ቄስ ዜና። እርሱም ሚስቱ ከእነርሳቸውም በቁስል ደዌ ታመማለ። የከበረ ባስልዮስም እንዳወቀባቸው በዚያች ሌሊት ከታመሙ ዘንድ እንደተኛ ስለ እርሱም እግዚአብሔርን እንደለመነውና ከደዌው እንዳዳነው። 7ኛ ተአምር አንዲት የከበረች ሴት ዜና። እርሷም ኃጢአቷ ሁሉ ጽፋ በክርታስ አሸጋ ኃጢአቷ ሁሉ እስከሚደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደል በቀር ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለይላት። ወደ ቅዱስ ኤፍሬም እንድትሄድ አዘዛት። ቅዱስ ኤፍሬም ወደ ቅዱስ ባስልዮስ ሳይሞት ፈጥነሽ ተመለሽ፣ የካህናት ሁሉ አለቃ ስለሆነ የሚደመሰስልሽ እሱ ነውና ብሎ ነገራት። በተመለሰችም ጊዜ ሞቶ በአልጋ ተሸክሞት ወደሚቀብሩበት ሲወስዳት አገኘችው። መሪር ለቅሶንም አልቅሳ ያንን ክርታስ ከአስከሬኑ ላይ ጣለችው። በደሏም ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ስራ አይተው እጅግ አደነቁ። የሚፈሩት ይህን ታላቅ ጸጋ የሚሰጥ እግዚአብሔርን አመሰገኑት። ይህ የከበረ ባስልዮስ በዚህ መጽሐፍ ውስጥ ከጻፍነው ሌላ ብዙዎች ድንቆች ታምራትን አድርጓል። ብዙዎች ተግሳጻትና ድርሳናትን ለመነኮሳትም ትምህርቶችን ደርሷል። ከብሉይና ከሐዲስ አምላክ የሆኑ ብዙ መጽሐፍቶችን ተርጉሟል። ስርዓቶችንም ሰራ። እነርሱም በሁሉ ቦታ ይገኛሉ። ከዚህም በኋላ በሰላም አርፎ በክብር በብዙ ምስጋና ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በበረሃ 60 ዘመናት
የኖረ አባ ሙሴ አረፈ። እርሱም የቅዱሳንን ልቦና ከማየቱ የተነሳ አደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ዘአቅረብኩ ማሕሌተ ዘኪር አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተለሰከ እግዚኦ ጸሪቀ አምለት ወከፈ መላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረገይሌ ቆኖስ ሕፃን ለጻፈ በክርታስ ወለዛ ጻፎን ዘረስ ወለዛ አምቦስ ተርጎ ሳዲስ ወለዛ ሰማ ቃሎ ወዘናፈስ ጸሎተሙ ማርያም አረቀተ ኩሎ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላከነ በከመ ረድእትከ ወአኮ በከመ አበሳነ አቡነ ዘበሰማያት